السلام عليكم ورحمة الله وبركاته. ዛሬ ይዤላችሁ የመጣሁት ስለ ቀልብ በሽታዎች ነው። ብዙ ጊዜ ስለ አካል ጤንነት እንጨነቃለን፣ ነገር ግን የአኺራችንንና የዚህን ዓለም ሰላም የሚወስነው የልባችን ሁኔታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲሳቸው ላይ አላ وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب بسوا كالوست عندت قراش سقالج السواكة تستكاكلج أكال هلو يستكاكلال السواكة تبلاشت جن أكال هلو يبلاشال እርሷም ቀልብ ናት ብለዋል። ዛሬ ይህን የልብ በሽታ በምን እንወቀው፣ እንዴትስ እናክመው የሚለውን አብረን እናያለን። በኢስላማዊ እይታ ቀልብ ማለት ደም የምትረጨው ስጋዊ ልብ ብቻ አይደለችም። ቀልብ የማሰቢያ፣ የመገንዘቢያ፣ የኢማንና የፍርሃት ማዕከል ናት። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ልብን 3 ደረጃዎች ላይ ከፍሏታል። ቀልቡን ሰሊም ሙሉ በሙሉ ወደ አላህ የዞረች ከሽርክ ከምቀኝነትና ከበሽታ የጠረች ንጹህ ልብ። አላህ ሱብሓነሁ ወተዓላ በቂያም ቀን የሚጠቀመው ይህችን ልብ ይዞ የመጣን ሰው ብቻ መሆኑን ነግሮናል። ኢላ መን አተላህ ቢቀልቢን ሰሊም። ቀልቡን መይት ፈጣሪዋን የማታውቅ በስሜቷ የምትመራ ጭራሽ ሕይወት ያሌላት የካፊሮችና የሙናፊቆች ልብ። አላህ ስብሓነሁ ወተዓላ በቁርአኑ እንዲህ ይለናል፣ ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون. قلب مريد ሕይወት አላት ወይም ኢማን አላት፣ ነገር ግን በሽታም አለባት። ፍላጎት፣ ምቀኝነት፣ ኩራትና ወንጀል የወረሳት ልብ። ዛሬ የምናተኩረው በዚችኛዋ ልብ ላይ ነው። አሁን ደግሞ ልባችንን ሊያጠቁ የሚችሉትን ዋና ዋና በሽታዎች አንድ በአንድ እንመልከት። ራሳችንን እየገመገምን እንሄድ። ሪያ ወይም ይውልኝ ስሙልኝ። ሪያ ማለት አንድም መልካም ስራ ለአላህ ብሎ ሳይሆን ሰዎች እንዲያዩለት፣ እንዲያደንቁት ወይም እንዲያመሰግኑት ብሎ መስራት ነው። ይህ በሽታ እጅግ አደገኛ ከመሆኑ የተነሳ ነቢዩ ሰለላሁ ዐለይሂ ወሰለም ትንሹ ሽርክ ብለውታል። ምልክቱ ሰዎች ሲያዩት በደንብ መስገድ ወይም ሰደቃ መስጠት፣ ሰው ባሌለበት ግን መስነፍ። ኪብር ወይም ኩራት እና ራስን ከፍ ከፍ ማድረግ። ኪብር ማለት እውነትን አልቀበል ማለትና ሰዎችን ዝቅ አድርጎ መመልከት ነው። የመጀመሪያው በአላህ ሱብሓነሁ ወተዓላ ላይ የተፈጸመው ወንጀል በዚህ በሽታ ነው። ኢብሊስ ወይም ሰይጣን ለአደም አልሰግድም ያለው በኩራት ምክንያት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በልቡ ውስጥ የብናኝ ታህል ኩራት ያለበት ሰው ጀነት አይገባም። ሐሰድ ወይም ምቀኝነት። ሐሰድ ማለት ሌላ ሰው ላይ ያለ የአላህ ጸጋ ወይም ሀብት፣ እውቀት፣ ደስታ እንዲጠፋ መመኘት ነው። ምቀኝነት ልክ እሳት እንጨትን እንደሚበለው ሁሉ መልካም ስራዎችን ያጠፋል። ሑቡ ዱንያ ወይም ዱንያን ከልክ በላይ መውደድ። ዱንያን መውደድ ማለት ገንዘብንና ዝናን ከሃይማኖት በላይ ማስቀደም ነው። ይህ በሽታ ሲጠናወት ሰውየው ሐራምና ሐላሉን መለየት ያቁማል።
ሞትንና አኺራን ይረሳል። የቀልብ በሽታ ምልክቶች። ለመሆኑ ልባችን መታመሙን በምን እናውቃለን? ዶክተር ጋር መሄድ አይጠበቅብንም። ከምልክቶቹ የመጀመሪያው የአምልኮ ጣዕም መጥፋት ወይም የሰላት መክበድ። ሰላት ስንሰግድ መቸኮል፣ ቁርአን ሲቀራ መሰልቸትና ዚክር ላይ ልብ አለማግኘት። በወንጀል ላይ አለመጸጸት፣ ወንጀል ሰርተን ቀለል አድርጎ ማየት። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ አማኝ ወንጀል ሲሰራ ልቡ ላይ ጥቁር ነጥብ ታርፋለች። ተውበት ካላደረገ ግን ልቡ ሙሉ በሙሉ በጥቁር ይሸፈናል። የጊዜ መባከን ግድ አለመስጠት። ቀናትና ሰዓታት በከንቱ ሲያልፉ ለአኺራ የሚሆን ሥራ ሳይሰራ ሲቀር ምንም አለመቆጨት። አራተኛውና የመጨረሻው ምልክት የሰዎችን ስህተት ብቻ መከታተል። የራሳችንን ትልቅ ጉድፍ ትተን የሰዎችን ጥቃቅን ስህተቶች ብቻ መፈለግና ማማት። የቀልብ በሽታ መድኃኒቶች። አልሐምዱሊላህ፣ አላህ በሽታን ብቻ ሳይሆን መድኃኒቱንም አውርዷል። ልባችንን ለማከም እነዚህን 5 ዋና ዋና እርምጃዎች መውሰድ አለብን። አንደኛ፣ ቁርአንን መቅራትና ማስተንተን ወይም ተደቡር። ቁርአን ልክ እንደ መድኃኒት ነው። በቀላሉ መቅራት ብቻ ሳይሆን አላህ ምን እያለኝ ነው፣ ትርጉሙ ምንድን ነው የሚለውን በማስተንተን ማንበብ የልብን ዝገት ያወርዳል። አላህ ሱብሓነሁ ወተዓላ ቁርአንን የልብ ፈዋሽ ብሎታል። ስለዚህ የልብ ህመምተኛ ቁርአንን በብዛት መቅራትና በውስጡ ባሉት ትምህርቶች መመራት አለበት። አላህን በብዛት ማውሳት ወይም ዚክር። የሰው ልጅ ልብ ትጨነቃለች፣ ትታወካለች። ለዚህም ሰላም የምታገኘው አላህን በማውሳት ወይም ዚክር በማድረግ ነው። በተለይም ኢስቲግፋር፣ አስተግፊሩላህ ማለት ልብን ከወንጀል ቆሻሻ እንደሚያጠረው ሳሙና ነው። አላህን ባበዛ ቁጥር ልብ ትረጋጋለች። ልባችን በእኛ መቆጣጠሪያ ውስጥ አይደለችም። አላህ እንደፈለገ ያገላብጣታል። ስለዚህ እሷን በጥሩ መንገድ ላይ እንድትጸና አላህን መለመን ግዴታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በተለይ የሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ የልቦች አገላባጭ ጌታ ሆይ ልቤን በሃይማኖቴ ላይ አጽና በማለት ይለምኑ ነበር። ይህ ለልብ መረጋጋት ዋና ቁልፍ ነው። መልካም ጓደኞችን መምረጥ። ሰው በጓደኛው ይገመገማል። መጥፎ ጓደኛ ወደ ወንጀልና ወደ ዱንያዊ መዘናጋት ይገፋል። መልካም ጓደኛ ግን አላህን ያስታውሳል፣ ሲሳሳቱ ይገስጻል። ጓደኛ የልብ ጠባቂ ነው። ሁልጊዜ ወደ አላህ የሚጠሩ ሰዎችን መምረጥ ለልብ ሕያውነት ወሳኝ ነው። የመጨረሻው ሞትንና አኺራን ማስታወስ። የልብ በሽታ ዋና መንስኤ ለዱንያ ወይም ለዚች ዓለም መጓጓት ነው። ሞትን ማስታወስና ቀብርን መጎብኘት ይህቺ ዱንያ ጊዜያዊ ናት የሚለውን እውነታ ያስታውሳል። የሞትን መምጣት ማሰብ በልብ ውስጥ ያለውን የዱንያ ፍቅር ይቀንሳል። በአንጻሩ ለአኺራ ወይም ለመጪው ዓለም ዝግጅት እንድናደርግ ይገፋፋናል። ዛሬውኑ ልባችንን እንፈትሽ። ከምቀኝነት፣ ከኩራትና ከስንፍና እንራቅ። አላህ ፊት ከመቆማችን በፊት ልባችንን እናጽዳ። አላህ ልባችንን ንጹህ ያደርግልን። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለሌሎችም ያዳርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።